የአምላክ እናት ማርያም ማለት ይላል መንግስተ ሰማያት መርታ የምታገባ ማለት ነች። ማርያም ማለት ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበረ። ለሰው ኃጢአት ሳይሰራ መኖር ይቻላልን? እንኳን ለሰው አለ ለመላእክቶች አልተቻለም። ባለፈው ወራት ያልተሰጣቸውን ሽተው በድለው ወደ ምድር ተጥለዋልና ይላል። በሐሳቧም በስጋዋም ድንግል እመቤታችን ነች። እመቤታችን ቅድስት ድንግል ማርያም የጸጋ ስግደት ይገባታል። የአምልኮት አይደለም። የአምልኮት ስግደት ለፈጣሪ ነው። የጸጋ ስግደት ግን እንኳን ለአምላክ እናት ለአንድ ባለሀብት እንኳን ጎንበስ ቀና ይባላል። እንኳን ለአምላክ እናት አይደለም አምላክ የወለደች አይደለም። እንግዲህ ቅዳሴ በውስጡ አለ። እንግዲህ ማርያም ማለት የስዕለት ልጅ ነች። የቅድስት ሐናና የቅዱስ ያዕቆብ ልጅ ነች። ያለህበት ላይ ቦታ ላይ ቆመ ነው ተዋህዶ ሃይማኖት እንደዚህ ውስጧ ብትገቡ በጣም ማህደረ መለኮት ነው የምትባለው። ሙሉ እመቤት ነች እና ዝም ብሎ በየአዳራሹ ዋይ ማለት ጥቅም ያለው አይመስለኝም። ወደ ገሃነመ እሳት የሚጋብዝ እንጂ ወደ ሌላ ንስሐ ገብታችሁ አሁንም ብትመለሱ ፈጣሪ